በዚህ ዓለም ላይ የምናውቀው ነገር ብዙ ነው። እናም እውቀት ደግሞ የብርሃን ምንጭ ነው። ዛሬ ያልተሰሙ እውነታዎች፣ አእምሮ የሚያስገርሙ በካሜራ የተቀረጹ አስደንጋጭ ቪዲዮዎችን እናያለን። የኢንስታግራም ተጠቃሚ ፑቶርከር ካህኒ በቅርቡ በሜክሲኮ በሚገኘው ባዶ ግቢ ውስጥ የተቀረጸውን የአሰሳ ካሜራ ቪዲዮ አጋርተዋል እና ተመልካቾች ባዩት ነገር በእውነት ግራ ተጋብተዋል። ይህ የሚያስፈራ ክሊፕ አንድ ያልታወቀ የመንፈስ ምስል በጸጥታ በግቢው ውስጥ ሲንሳፈፍ ያሳያል። የውሾች ስብስብ በፍርሃት እየጮሁ በሚስጥራው ነገር ግራ ተጋብተው ይሮጣሉ። የአካባቢው አየር የበለጠ የሚያስፈራው ደግሞ ከበስተጀርባ የሚሰማው የሚያሰቃይ የለቅሶ ድምፅ ነው። ይሄ የሚያስጨንቅ ድምፅ ብዙ አስተያየት ሰጪዎች ምስሉ ላይ ሎሮና በላቲን አሜሪካ አፈታሪክ ውስጥ የጠፉ ልጆቿ እያዘነች በሌሊት የምትዞረው አፈታሪኳ የምታለቅስ ሴት ልትሆን ትችላለች ብለው እንዲገምቱ አድርጓቸዋል። ተጨማሪ መረጃ ወይም አውደ ባለመኖሩ ቪዲዮ የሚያደናግር እና የሚያስፈራ ሚስጥር ሆኖ ቀጥሏል። ይህ ቀጣይ የሚያስፈራ ክሊፕ በቅርብ ጊዜ በማህበራዊ ሚዲያ ላይ ተሰራጭቷል። አመጣጡ ግልጽ ባይሆንም ቪዲዮው ከቀድሞ የዩቲዩብ ቻናል ዳርክ ሆስት ጋር ከተሰራ ፓራኖርማል ምርመራ የወጣ ይመስላል። የሚያሳየው ነገር በእውነት የሚያስፈራ ነገር ነው። ግን ይህን ክሊፕ የበለጠ የሚያስፈራው በዝግታ ሲታይ የሚፈጠረው ነገር ነው። መስታወት በሚሰበርበት ቅጽበት አንድ የደበዘዘ ጥቁር ምስል ከመስታወቱ ውስጥ በፍጥነት ሲወጣ ይታያል። ሚስጥራዊ ቪዲዮ ከፍተኛ የመስመር ላይ ክርክር አስነስቷል። በተደጋጋሚም እውነት ወይስ ሐሰት በሚለው ቀላል ጥያቄ ይሰራጫል። ይህ ቀጣይ ቪዲዮ የኢንስታግራም ገጹ ፑቶርከር ካህኒ በቅርቡ ተመልካቾች በጥልቅ ያሳሰበ ያለ አስፈሪ ፎቶ አጋርቷል። ምስሉ አንድ ቡድን ጓደኞች ለምሽት ከመውጣታቸው በፊት በደስታ ፎቶ ሲነሱ ያሳያል። ነገር ግን በወቅቱ ያላስተዋሉት ነገር አሁን በብዙ ተመልካቾች ላይ የፍርሃት ስሜት እየፈጠረ ነው። ከበስተጀርባ በአልባሳት መስቀያው ውስጥ ከምስሉ ላይ ከሚታዩ ልጃገረዶች ፍጹም የተለየ ምስጢራዊ ግርጫት ፊት ተደብቋል። ሰፊ ግምቶችና መርማሪዎች ቢደረጉም የጓደኞች ቡድን ለዚህ አስፈሪ ምስል ምንም ምክንያት ማብራሪያ ማግኘት አልቻለም። የአይን ቅዠት ነበር? ያልተሳካ ቀልድ ነበር? ወይስ በእውነት በካሜራ የተያዘ ፓራኖርማል እንቅስቃሴ ነበር?